እሳቱ አላቃጠላቸው። በአንበሳ ጉድጓድ ዳንኤልን አንበሳ አልበላውም። እግዚአብሔር አብሮ ታይቷል። ከነ ሲድራቅ ሚሳቅ አብደናጎ ጋር እግዚአብሔር አብሮ ታይቷል። እግዚአብሔርን ብላችሁ ብትገፉ፣ እግዚአብሔርን ብላችሁ ለሱ ወገናችሁ ቆማችሁ ብትገፉ፣ ተገፍታችሁ በምትወድቁበት በዚያ ጉድጓድ እግዚአብሔር አብሯችሁ ይገኛል። ስለ እግዚአብሔር ስምና ስለ ስሙ ክብር ብላችሁ ተገፍታችሁ ተገፍትራችሁ በወደቃችሁበት በዚያ ሸለቆ እግዚአብሔር አብሯችሁ ይኖራል። ከዚያ ሸለቆ በክብር ወደ ከፍታ ያወጣችኋል። ንጉሡ ላቆመው ምስል አንሰግድም። ሰማይና የምድር ጌታ የሆነው እግዚአብሔርን እናውቃለን። ስግደት የሚገባው ለእርሱ ነው። የተሰራው ለወርቁ ምስል አንሰግድም። የምናውቀውን አምላካችንን ያህዌን አዶናይን እርሱን እናመልካለን። ከእርሱ ውጭ ስግደትና አምልኮ የሚገባው የለም ብለው ወስኖ ለእግዚአብሔር ወግነው 7 እጥፍ እንዲነድ ተደርጎ በእቶኑ እሳት ቢጣሉ በዚያ በእሳት ባህር ውስጥ እሳቱ ልብሳቸውን እንኳን የእሳት ሽታ እስከማይኖር ድረስ አብሯቸው በተገፉበት ስለ ስሙ በወደቁበት በዚያ ስፍራ ቀድሟቸው በመገኘት የእሳቱን ኃይል አጥፍቶ ምስጋናን ተቀብሏል። ስለ ስሙ ብለህ ከተገፋ፣ ስለ ስሙ ብለሽ ከተገፋሽ እርሱ ነው ቀድሞ የሚገኘው። አንተን ቀድሞ የሚገኘው እግዚአብሔር ነው። በዚያ ቦታ ስለ ስሙ ከተጠላ በዚያ አካባቢ ቀድሞ ስለ አንተ የሚታየው እግዚአብሔር ራሱ ነው። ስለ ስሙ ከተነቀፍክ በዚያ አካባቢ የሚታየው አንተን ወክሎ የሚቆመው እግዚአብሔር ነው። ስለ እርሱ ብላችሁ ተገፍታችሁ ከወደቃችሁበት ከዚያ ሸለቆ በክብር ትወጣላችሁ።